የአይቪኤፍ ህክምና ከእምነት ወይም ከሃይማኖት ጋር ተቃርኖ አለው። ሰላም ጤና ይስጥልኝ። ዶክተር አቤል ተሾመ እባላለሁ። የመካንነትና የስነ ሆርሞን ህክምና ሰብ ስፔሻሊስት ሐኪም። አይቪኤፍ ህክምና ማለት የሴት ልጅ እንቁላል በማፋፊያ እንዲፋፋ ተደርጎ ማብሰያ ተሰጥቶ ተወስዶ ከወንድ የዘር ፍሬ ጋር በላብራቶሪ ተገናኝቶ ጽንስ ሲፈጠር ጽንሱን ወደ ማህፀን የመመለስ ሂደት ነው። በተፈጥሮ በኖርማል የወንድ ልጅ የዘር ፍሬና የሴት ልጅ እንቁላል የእንቁላል ማስተላለፊያ መስመር ውስጥ ተገናኝቶ እዛ እርግዝና ተፈጥሮ እየተንከባለለ መጥቶ ወደ ማህፀን ውስጥ ይገባል። በዛ መንገድ ነው እርግዝና የሚኖረው። በአይቪኤፍ ግን ለምሳሌ የትቦ መዘጋት ወይም የመስመር መዘጋት ሊኖር ይችላል። ወንድ ልጅ ላይ የስፐርም ሴል በጣም በቁጥር ማነስ ወይም የዘር ፈሳሽ መውጫ መዘጋት ሊኖር ይችላል። በእነዚህ ምክንያቶች የወንድ የዘር ፍሬና የሴት እንቁላል በሴቷ እንቁላል ማስተላለፊያ መስመር ውስጥ ላይገናኝ ይችላል ማለት ነው። ይህን ለዚህ ችግር መፍትሄ የሴቷን እንቁላል ወስዶ ከባለቤቷ የዘር ፍሬ ጋር በላብራቶሪ አገናኝቶ ጽንስ ሲፈጠር ጽንሱን ወደ ማህፀን መመለስ ማለት ነው። ያንን ነው የምናደርገው። ስለዚህ የሴት እንቁላልና የወንድ የዘር ፍሬ ተገናኝቶ ጽንስ ላይፈጥር ይችላል። ምክንያቱም መፍጠር የፈጣሪ ስራ ስለሆነ ማለት ነው። ያ ስለሆነ አይቪኤፍ ህክምና በፍጹም ከሃይማኖት ወይም ከእምነት ጋር ምንም አይነት ተቃርኖ የለውም ማለት ነው። አመሰግናለሁ።